ተስፋ ራሱ አትስጡ ወገኖች። ማትፈልገውን ሰው አትፈልግም፣ ማትፈልጊውን ሰው አትፈልጊም። የብዙ ሰው ግፍ ይሄ ነው። ለማይፈልጋት ነገር ላይወዳት ነገር አገባሻለሁ ብሎ የስንት ሰው ህይወት እንደተመሰቃቀለ ማስተካከል ይቻላል አይቻልም? ስለዚህ እኔ ነገ እግዚአብሔር እንዲበቀለኝ አልፈልግም የምትሉ ሰዎች የማትፈልጉትን ሰው ባታወሩ ጥሩ። እንኳን የቤተ ክርስቲያን ልጅ ሆነ ቀርቶ አንዳንድ ሰዎች ጉራ ይመስላቸዋል። 10 ሰው 5 ሰው ወዳሃለሁ ሲል ምን ደስ የሚል ነገር አለ? ያንተ እግዚአብሔር አንዷን ከሰጠህ እሷን ወደህ ኑር። ያንቺን አንዱን ከሰጠሽ አንዱን ወደሽ ኑሪ። ምንድነው 30 ቦታ 10 ነገር የሚመርጡ ሰዎች አንድ ሰው ጋር እንኳን አይቀመጡ። እግዚአብሔር አንዱን ከሰጣችሁ እናንተ ከዛ ሰው ጋር ሌሎቹን አልፈልግም። ለምን? እግዚአብሔር ስለሚያይ። ማን ስለሚያይ? ከእግዚአብሔር የተሰወረ ነገር ቢኖር እኮ ደስ ይል ነበር ለማድረግ። ምን ትሸፍናለህ ከእግዚአብሔር? ነብዩ ዳዊት ወደ ሰማይ በበር ወደ ባህር በገባ በዚህ ቦታ በዚህ በሁሉ አንተ አለ፣ ካንተ ወዴት እሄዳለሁ? ወዴት እሸሸጋለሁ? ክንፍ አውጥቼ በበር ወደ ላይ ነው መበረው፣ ወደ አንተ ወደ ፈጠርከው። ወደ ባህር ዘልቄም በገባ በዛ ውስጥ አንተ